መጽሐፍ ቅዱስን ምን ያህል ያውቃሉ? ኢትዮ ባይብል ትሪቪያ መጽሐፍ ቅዱስን ምን ያህል ያውቃሉ? መጽሐፍ ቅዱስን በደንብ አውቃሉ ይላሉ? እንግዲያውስ ዛሬ ኢትዮ ባይብል ትሪቪያ 20 ጥያቄዎችን አዘጋጅቶላችኋል። ለመሳተፍ ዝግጁት ናችሁ? ወደ ጥያቄዎቹ እንሂድ። እግዚአብሔር የሚጠላቸውና ነፍሱ የሚጸየፋቸው 7 ነገሮችን ጥቀስ። ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ንጹሕን ደም የሚያፈስ እጅ፣ ክፉ ሐሳብን የሚያሰላስል ልብ፣ ወደ ክፉ ነገር ለመሮጥ የሚፈጥኑ እግሮች፣ በሐሰት የሚናገር ሐሰተኛ ምስክር፣ በወንድማማቾች መካከል ጠብን የሚዘራ። መጽሐፈ ምሳሌ ምዕራፍ 6 ቁጥር 16ን ይመልከቱ። ከ7 ዓመት በኋላ ንጉስ ናቡከደነጾር እንደ በሬ ሳር ከመብላት አእምሮ ሲመለስለት መጀመሪያ ምን አደረገ? ልዑል እግዚአብሔርን አመሰገነ አከበረም። ትንቢተ ዳንኤል ምዕራፍ 4 ቁጥር 34ን ይመልከቱ። በለመለመ መስክ ላይ ስለመተኛት የሚናገረው የትኛው መዝሙረ ዳዊት ነው? መዝሙረ ዳዊት ምዕራፍ 23 ስፔሲፊካሊ ቁጥር 2 ነው። ከጌታው የተሰጠውን አንድ መክሊት መሬት ቆፍሮ የደበቀው ባሪያ ለጌታው ምን ምክንያት ሰጠ? ካልዘራህባት የምታጭድ ካልበተንህባት የምትሰበስብ ጨካኝ ሰው መሆንን አውቃለሁ። ፈራውም፣ ሄጄም መክሊትን በምድር ቀበርኩ አለው። ማቴዎስ ምዕራፍ 25 ከቁጥር 24 እስከ 25 ያለውን ይመልከቱ። በታቦቱ ውስጥ ይቀመጡ የነበሩት 3ቱ ነገሮች ምን ምን ነበሩ? አስርቱ ትእዛዛት ወይም ጽላቶች፣ በወርቅ ማሰሮ ያለ መና እና የበቀለችው የአሮን በትር። ዕብራውያን ምዕራፍ 9 ቁጥር 4ን ይመልከቱ። ድንግል ማርያም መልአኩ ገብርኤልን ወንድ ስለማላውቅ ይህ እንዴት ይሆናል ብላ ስትጠይቀው ምን ብሎ መለሰላት? መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል አላት። ሉቃስ ምዕራፍ 1 ቁጥር 35ን ይመልከቱ። ኢየሱስ ሰው በእንጀራ ብቻ አይኖርም ያለው ለማን ነው? ለሰይጣን ነው። ኢየሱስ 40 ቀንና ሌሊት በሚጾምበት ጊዜ ሰይጣን ሊፈትነው በመጣ ጊዜ ነው እንደዚህ ያለው። ማቴዎስ ምዕራፍ 4 ቁጥር 4ን ይመልከቱ።
የአዲሲቱ ኢየሩሳሌም 12ቱ በሮች የተሰሩት ከምን ነበር? በሐዋርያት ሥራ መሰረት ሐዋርያው ጳውሎስ ሲሰብክ እንቅልፍ ጥሎት ከመስኮት ወድቆ የሞተና ጳውሎስ ከሞት ያስነሳው ጎልማሳ ማን ይባላል? አውጤኪስ ይባላል። የሐዋርያት ሥራ ምዕራፍ 20 ከቁጥር 9 እስከ 12 ያለውን ይመልከቱ። ኢየሩሳሌምን ድል አድርጎ በግዞት የወሰደው የትኛው የባቢሎን ንጉስ ነው? ናቡከደነጾር ነው። ሁለተኛ ነገሥት ምዕራፍ 25 ከቁጥር 8 እስከ 11 ያለውን ይመልከቱ። የኖአሚን ምራቶችን ስም ጥራ። ኦርፋ እና ሩት ይባሉ ነበር። መጽሐፈ ሩት ምዕራፍ 1 ቁጥር 4ን ይመልከቱ። ዮሴፍ የፈርዖንን ህልም ሲፈታ ስንት የጥጋብ እና የረሃብ ዓመታት እንደሚመጡ ተረጎመ? የ7 ዓመት ጥጋብ ቀጥሎም የ7 ዓመት ረሃብ እንደሚመጣ ተረጎመ። ኦሪት ዘፍጥረት ምዕራፍ 41 ከቁጥር 29 እስከ 30 ያለውን ይመልከቱ። በደቀ መዛሙርቱ ላይ መንፈስ ቅዱስ በየትኛው ቀን ወረደ? በጴንጤቆስጤው ቀን ወረደ። ሐዋርያት ሥራ ምዕራፍ 2 ከቁጥር 1 እስከ 4 ያለውን ይመልከቱ። እግዚአብሔር ፍቅር ነው የሚለውን ጥቅስ የት ይገኛል? እግዚአብሔር ፍቅር ነው የሚለው ቃል የሚገኘው አንደኛ ዮሐንስ ምዕራፍ 4 ቁጥር 8። ህልመኛው ተብሎ በወንድሞቹ የተጠራው ማን ነው? ዮሴፍ ነው። ኦሪት ዘፍጥረት ምዕራፍ 37 ቁጥር 19ን ይመልከቱ። የመጥምቁ ዮሐንስ እናት ማን ነበረች? የመጥምቁ ዮሐንስ እናት ኤልሳቤጥ ነበረች። ሉቃስ 1ን ይመልከቱ። የአብርሃም የመጀመሪያ ልጅ ማን ነው? እስማኤል ይባላል። ኦሪት ዘፍጥረት ምዕራፍ 16 ቁጥር 15ን ይመልከቱ። መልአኩ ወደ ዳንኤል እንዳይመጣ የተከላከለው ማን ነው? የፋርስ መንግስት አለቃ ነው የተከላከለው። ዳንኤል ምዕራፍ 10 ቁጥር 13ን ይመልከቱ። እስራኤላውያን መና የተመገቡት ለስንት ጊዜ ነው? እስራኤላውያን መና የተመገቡት ለ40 ዓመታት ነው።
ኦሪት ዘጸአት ምዕራፍ 16 ቁጥር 35ን ይመልከቱ። በመላጣው ምክንያት ልጆች ያሾፉበት የትኛው ነብይ ላይ ነው? ኤልሳ ላይ ነው። ሁለተኛ ነገሥት ምዕራፍ 2 ከቁጥር 23 እስከ 24 ያለውን ይመልከቱ። ኤልዛቤልም የእግዚአብሔርን ነቢያት ባስገደለች ጊዜ ወደ 100 የሚጠጉትን ነቢያት በዋሻ ውስጥ ሸሽጎ እንጀራና ውሃ ይመግባቸው የነበረው ማን ነው? አብድዩ ይባላል። አንደኛ ነገሥት ምዕራፍ 18 ከቁጥር 3 እስከ 4 ያለውን ይመልከቱ። ከ20ዎቹ ጥያቄዎች ስንቱን መለሳችሁ? ኮሜንት ላይ ያሳውቁን። በሚቀጥለው ሳምንት በሌሎች ጥያቄዎች እስከምንገናኝ ድረስ ሰላም ለእናንተ ይሁን። Come join our Ethio Bible Trivia family. Let's learn and share together happily. Subscribe ያድርጉ, subscribe today. He was filled with faith to light the way. Like and share the joy.